በዛሬ ቪዲዮ የምንመለከተው ማይክሮሶፍት ወርድ ዶክመንት ላይ ቴክስቶችን እንዴት አድርገን ኮፒ፣ ከት፣ ፔስት እንዲሁም አንዶ እና ሪዶ አክሽን እንዴት እንደምናደርግ እንመለከታለን። ወደ ቪዲዮ እና ኮፒ፣ ከት፣ ፔስት የምንላቸው የምናገኛቸው ምን ላይ ነው? ሆም ውስጥ ስትገቡ እዚህ ላይ ከት አለ፣ ኮፒ አለ፣ ፔስት አለ። እነሱን እንመለከታለን። ሪዶ እና አንዶም እዚህ ጋር ነው ያሉት ማለት ነው። መጀመሪያ ግን ያው ኮፒ ለማድረግም ሆነ ከት ለማድረግ ቴክስቱን ሰሌክት ማድረግ አለብን ማለት ነው። ወደ መጀመሪያው ስንመጣ ኮፒ ነው። ኮፒ ለማድረግ ደግሞ ግዴታ ምን ማድረግ አለብን? ቴክስቱን ወይንም ወርዱ ሊሆን ይችላል፣ ሴንቴንሱ ሊሆን ይችላል፣ ፓራግራፍም ሊሆን ይችላል። ግዴታ ምን ማድረግ አለባቸው? ሰሌክት ማድረግ አለባቸው ማለት ነው። ሰሌክት ደግሞ ለማድረግ ምንድነው? ከርሰሩ ለምሳሌ በስተግራ በኩል ከሆነ ሌፍት ክሊካችሁን ጫን ብላችሁ ማውዛችሁ ማለት ነው ወደ ቀኝ ስትጎትቱት ይሄው ሰሌክት ያደርግላችኋል ማለት ነው። ወይንም ከርሰራችሁ ተቀኝ በኩል ከሆነ ሌፍት ክሊክ ጫን ትሉና ሳትለቁ ወደ ግራ ስትጎትቱት ሰሌክት ያደርግላችኋል ማለት ነው። ከዛ ሰሌክት ካደረገልን በኋላ ኮፒ ለማድረግ እዚህ ጋር እንደምትመለከቱት ከሌፍት ኮርነር ላይ ኮፒ የምትላለች እሷን መጫን ትችላላችሁ። ወይንም በሾርት ከት ኮንትሮል ተጭናችሁ ሲ ወይንም የጠቆረው ላይ ራይት ክሊክ ታደርጉና ኮፒ የሚል ይመጣላችኋል። እሷን ሌፍት ክሊክ ትጫናታላችሁ ማለት ነው። ይሄው ኮፒ አድርገናል። ኮፒ ካደረግን በኋላ ደግሞ ግዴታ ምን ማድረግ አለብን? ኮፒ ያደረግነውን ቴክስት ፔስት ማድረግ አለብን። ምን ጊዜም ቢሆን ማለት ነው። ወርድም ሊሆን ይችላል፣ ፓራግራፍም ሊሆን ይችላል። ፔስት ደግሞ ለማድረግ ሾርት ከት እቹት እንደምትመለከቱት ኮንትሮል ፕላስ ቪ ያለች ኮንትሮልን ተጭናችሁ ከዛን ቪ ማለት ነው ኮምፒውተር ኪቦርዳችሁ ላይ ወይንም እዚህ ጋር በስተግራ በኩል ፔስት የምትላለች እሷን መጫን ትችላላችሁ። አለበለዛም ራይት ክሊክ ትጫኑና እዚች ጋር ፔስት ኦፕሽን ከምትለው እንደምትመለከቱ እሷን መጫን ትችላላችሁ ማለት ነው። እናንተ የሚመቻችሁን ወይንም የሚቀላችሁን መጠቀም ትችላላችሁ። እኔ በሾርት ከት ልጠቀም ኮንትሮል ተጫንኩ ከዛን ቪ እንደምትመለከቱት ፔስት አድርጌዋለሁ ማለት ነው። ሁለተኛ ላይ ስንመጣ ከት እናገኛለን። ከት እንደመሆንም ለማድረግ ግዴታ ቴክስት የምንፈልገውን ቴክስት ፓራግራፍ ወይንም ወርድ ሊሆን ይችላል ግዴታ ሰሌክት ማድረግ አለብን። ለምሳሌ ክሊክ ኦንላይን ቪዲዮ የምትለዋን እችኛዋን ሰሌክት ላድርጋት ማለት ነው። ሰሌክት ካደረግኩ በኋላ ምን ማድረግ እችላለሁ? እለው ላይ ራይት ክሊክ ሳረገው ከላይ ከት የምትል ትመጣለች። እቹት እሷ ሌፍት ክሊክ መጫን አለበለዛም እዚህ ጋር በስተግራ በኩል ኮርነር ላይ ሆም ታብ ላይ ማለት ነው ከት የምትላለች እሷን ሌፍት ክሊክ መጫን ወይንም በሾርት ከት ኮንትሮል ትጫኑና ከዛን ኤክስ ስታደርጉት ከት ያደርገዋል። እዚህ ጋር ይቆርጠዋል። ለምሳሌ ተመልከቱት። ኮንትሮል ተጫንኩ ከዛን ኤክስ አደርገው ቆረጠው። ይሄም ማለት አንዳንድ ጊዜ እንደ ድሌት የምንጠቀመዋለን ማለት ነው። ከዛን ከት ያደረግነውን የምንፈልግበት ቦታ ወስደን ምንድነው የምናደርገው? ፔስት ለማድረግ በሾርት ከት ኮንትሮል ተጭናችሁ ቪ ወይንም ራይት ክሊክ ታደርጉና እችኛው ፔስት የምትለዋን መጫን አለበለዛም እዚህ ጋር ሄዳችሁ ፔስት የምትለዋን ሌፍት ክሊክ መጫን ትችላላችሁ ማለት ነው። በዚህ መንገድ ከት ያደረግነውን ፔስት አድርጎልናል ማለት ነው። ሶስተኛዋ ላይ ፔስት የምንላት ናት። አሁን ፔስት ለማድረግ ግዴታ ኮፒ አድርጋችሁ ወይንም ከት ማድረግ አለባችሁ። አሳይቻችኋለሁ እንዴት አድርጋችሁን ፔስት እንደምታደርጉ። በነገራችን ላይ የሁለቱ ዲፈረንስ ግራ እንዳይገባችሁ የኮፒ እና የከት ማለት ነው። ኮፒ ከሆነ ለዱፕሊኬት ነው የሚያገለግለን። ይሄው እዚህ ጋር ሰሌክት ካደረግኩ በኋላ ኮፒ አድርጌ ፔስት አድርጌዋለሁ እዚህ ጋር እንደምትመለከቱት። ከት ከሆነ ግን እዚህ ጋር የነበረውን ወርድ ፓራግራፍ ወይንም ቴክስት ሊሆን ይችላል ከት ካደረጋችሁት በኋላ ልክ እንደ ቦታ ለመቀየር ነው የምንጠቀምበት። የሆነ ነገር አንስቶ ሌላ ቦታ ማስቀመጥ ማለት ነው። ሌላኛው አራተኛው ላይ ነው። አንዱ አክሽን ነው። ለምሳሌ ኮምፒውተራችሁ ላይ ማይክሮሶፍት ወርድ ላይ የሆነ ስህተት ብትሳሳቱ ኦኬ ተሳስቻለሁ ብላችሁ ወደ ኋላ ለመመለስ የምትጠቀሙበት ነው ማለት ነው። እንደ ኤግዛምፕል ለምሳሌ ይሄኛውን ሰሌክት ላድርግና እዚህ ጋር እንደምትመለከቱት ሃይላይት ከለሩን ቢጫ ላድርገው ወይንም ባክግራውንዱን የሎ አድርጌዋለሁ ማለት ነው። እንደምትመለከቱት እኔ አልፈልግም እምል ከሆነ ምንድነው የማደርገው? አንዱ አክሽን ነው ማድረግ ያለብኝ ማለት ነው። እሱን ደግሞ ለማድረግ ኮንትሮል ተጭናችሁ ዜድ በሾርት ከት አለበለዛም እዚህ ጋር ኮርነር ሌፍት ኮርነር ኩዊክ አክሰሳችን ላይ እችኛዋ ምንድናት? አንዱ አክሽን ብለን እንጠራታለን። እቺን ሌፍት ክሊክ ስጫን ተመልከቱ ይሄው ትጠፋለች ማለት ነው። በዚህ መንገድ የሚሰራችሁን ስራ መመለስ ስላላችሁ ማለት ነው ወደ ኋላ። ወይኔ ትክክል እኮ ነበር ማጥፋት አልነበረብኝም የምትሉ ከሆነ ደግሞ ምን ታደርጉታላችሁ? ሪዶ አክሽን። ይሄ ማለት አንዱ ያደረጋችሁትን አክሽን ለመመለስ ነው የምትጠቀሙበት። በሾርት ከት ኮንትሮል ፕላስ ዋይ አለበለዛም እዚህ ጋር እንደምትመለከቱ ኩዊክ አክሰስ ቱል ባራችን ላይ እችኛዋን መጫን ትችላላችሁ ማለት ነው። ይሄው እችን ስጫናት ተመልከቱ ይመልስልኛል። ወይንም በሾርት ከት ደግሞ ኮንትሮል ተጭኔ ዋይ
ሌላኛው የቀረችን ፎርማት ፔንተር የምንላት ናት። ይችኛዋ ለምንድን ነው የምንጠቀምባት? ለምሳሌ እናንተ ወርድ ሊሆን ይችላል፣ ፓራግራፍ ሊሆን ይችላል፣ ብቻ ቴክስት ሊሆን ይችላል ፎርማት አደረጋችሁት። ይሄም ማለት ቴክስቱን ወይም ወርዱን ቦልድ፣ ኢታሊክ፣ አንደርላይን አደረጋችሁታል። እሱን ሌላ ቴክስት ላይ ወይም ሌላ ፓራግራፍ ላይ መጠቀም የምትፈልጉ ከሆነ ፎርማት ፔንተር ነው የምታደርጉት ማለት ነው። አጠቃቀሙ ላሳያል። ለምሳሌ ቪዲዮ የምትለውን ሰሌክት ላርጋት እና እዚጋ ቦልድ ላርጋት፣ ኢታሊክ ላርጋት፣ አንደርላይን ላርጋት። እዚጋ እንደምትመለከቱ ቴክስት ሳይዟን ልጨምረው። ከዛን ሰሌክት ማድረግ አለብኝ ግዴታ ማለት ነው። ሰሌክት ካደረግኩ በኋላ ነው እቺን ፎርማት ፔንተር የምትሆን ሌፍት ክሊክ ጫናለሁ ማለት ነው። እዚጋ የሆነ ስትመለከቷት መጥረጊያ ነገር የምትመስል ትመጣላችኋለች። እዚጋ ይችኛዋን ክሊክ ኦንላይን ቪዲዮ የምትላለች አይደለም? እሷን እንዳለ ሌፍት ክሊክ ጫንና ድራግ ላርጋት ወይም ሰሌክት ላርጋት። ከዛ ስለቃት መጀመሪያው ላይ ተጠቀምኳት ወይም እዚህ ላይ ተጠቀምኳት ምን ትሆናለች? ትመጣለች ማለት ነው። ቦልድ ይሆናል፣ ኢታሊክ ይሆናል፣ አንደርላይን ይሆናል። ይሄው ለቀኩት። ያ ይሄ ነው ቤተሰብ። የዛሬ ቪዲዮአችን ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮን ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ ቤተሰብ። ቀጣይ ክፍል እዚህ ጋር ማግኘት ይችላላችሁ። እዛ ጋር እንገናኝ። ጉድባይ